አሪፍ ቅምሻ ኢኮኖሚክስ ላይ ዋተር ኤንድ ዳይመንድ ፓራዶክስ የሚባል እሳቤ አለ። ለመኖር ወሳኙ ነገር ውሃ ነው፣ ነገር ግን ርካሽ ነው። ልብ በል፣ አልማዝ ለመኖራችን የሚያበረክተው ድንቡሎ የለውም፣ ግን ውድ ነው። ለዚህም ይመስላል አልበርት አንስታይን the important things are always simple ማለቱ። ዘይቶም ቢሆን የሚገባ እውነት ነገሮችን በውድና ርካሽ የሚፈርጀው አስተሳሰብ እንጂ የነገሩ ወሳኝነት አለመሆኑን ነው። እርግጥ ማህበረሰባዊ ስምምነቶች ለተፈጥሮ ህግ ከመገዛት ይልቅ መንጋነትን ያበረታታሉ እንበልና ዋናው ቁም ነገር አብሮነትና ፍቅሩ ቢሆንም ውዱ ግን ሰርጋችን ነው። ጠቃሚው ውበት ጸጥታ ቢሆንም የምንከፍለው ግን ለሚበጠብጠን ጩኸት ነው። ጤናችን ያለው ንጹህ ውሃ ውስጥ ቢሆንም ብዙ የምንከፍለው ግን መታመሚያችንን አልኮል ላይ ነው። እልፍ ርቀት ሮጠህ ስታበቃ ቆም ብለህ ለዚህ ጉዳይ ይህን ያህል ዋጋ መክፈል ነበረብኝ ብለህ ብትጠይቅም መሮጥህን ግን አታቆምም። በዙሪያ ያሉ ነገሮች ጡዘትህን እንጂ ቆምታን አበረቱም። ይልቁንስ በውድድር እንድትቆይ ይገፋዋል። ከጓደኛ ጋር ትወዳደራለህ፣ ከጎረቤት ጋር ትወዳደራለህ፣ ከባልደረባ ጋር ትወዳደራለህ፣ ከንግድ አቻዎች ጋር ትወዳደራለህ። ብቻ በቃ ማቆሚያ በሌለው ዙረት ውስጥ ትዳክራለህ። ዛሬ የሆነ ነገር ለማግኘት ትሮጣለህ። ደርሰህ ያንን ነገር ስትይዘው ይቀልብሃል። ነገ ሌላ ለመጨበት ትዘረጋለህ። ደርሰህ ስታየው ለዚህ ነው እንዴ በሬን ያረድኩት ያስብልሃል። እንደገና ሌላ ሩጫ፣ እንደገና ሌላ መባከን፣ እንደገና ሌላ ፍለጋ። እጅ ላይ ያለው ካላስደሰተ እርግጠኛውን ሊመጣ ያለው ማረካ። በር ላይ ባለው አበባ ሳትፈነድቅ በገነት ውበት አትመሰጥም። ደስታን ከውጪ ከመፈለግ በላይ ጉድለት የሚመስለኝ ይህ ነው። እየፈለጉ መቀጠልን ማቆም ባይቻል በደረሱበት አለመብቃቃት ትልቅ ጉዳት ነው። የደረስክበት ደግሞ አሁን ነው። ይህ ቅጽበት አሁንና እዚህ። አንዳንዶች የኔ ቀን ነገ ናት ይላሉ። እንዴት ሰው እርግጠኛ ከሚሆንበት ዛሬ ይልቅ የማያውቀው ነገ ላይ የደስታውን ውበት ያንጠለጥላል? ደስታ ኑረትን ግድ ይላል እኮ። ነገ እንትን ሳገኝ እደሰታለሁ የምትል ከሆነ ለመደሰት ቀጠሮ እየሰጠ ነው። ከዛም በላይ ደስታን በነገሩ መኖር አለመኖር ላይ እየመሰከርክ ነው። ደግሞስ ለደስታ ምን ያህል ነው የሚበቃን? ስንት ብር፣ ስንት መኪና፣ ምን ያህል ቁስ? በዙሪያ ብዙ ያላቸው ተነጫናጮችና ምንም የሌላቸው ደስተኞች አሉ እኮ። እናም ደስታ ውስጣዊ እንጂ ቁሳዊ ወይም ሰበባዊ አይደለም። ሆኖም በተግባባንበት መንገድ ለመደሰት ስንት ያስፈልገናል? ምንም አይበቃንም። ምናልባት ምድርን የሚያህል ሀብት ቢኖረን እንኳን ሌላ ፕላኔት ማሰሳችንን አናቆምም። ምክንያቱም ደስታ ከብዛትም ሆነ ከነገሮች ጋር አይቆራኝም። የሰው ልጅ ፍላጎት ገደብ የለውም በሚል ከንቱ ስብከት ያለኝ ይበቃኛል ማለት እንደሚከብድ ግልጽ ነው። ያም ሆኖ በፍላጎታችን ላይ የምንሰለጥን እንጂ ፍላጎት የማይሰለጥንብን እንዳልሆንን ጠቃሚ ይመስለኛል። አግበስባሽነት በማግኘት ላይ እንድትመሰጥ እንጂ ባለ ነገር ደስታ እንድትፈጥር እድል አይሰጥም። ረጅም ርቀት የተጓዝክ ቢመስልህም የምትጨርሰው ከጀመርክበት ነው። ራቆትክን ትወለዳለህ፣ እርቃንክን ወደ መቃብር ትወርዳለህ። በጥርስ አልባው ድድህ እየጋጥክ ትጀምራለህ። ጥርሱን ባረገፈው ድድህ እያልጎጠጎጥክ ትጨርሳለህ። የህይወትን ትግል እየዳህ ትጀምራለህ። አጎንብሰህ ትጨርሳለህ። ዘመንም ተምኔታዊ ነው። መስከረም ጥቅምት ብሎ ያስጀምርህና መስከረም ብሎ ይመጣብሃል። ሰኞ ማክሰኞ ብለህ ተጉዘህ እንደገና ሰኞ ትላለህ። ህይወት አዙሪት ናት። መጀመሪያ መጨረሻ ነው። የጀመርክበትን አትርሳ፣ መጨረሻ ነውና። የጀመርክበትን አትናቀው፣ ትጨርስበታለህና። ተራ ሰው ሆነ ትጀምራለህ፣
ተምረ ዕውቀት ብትጨምርም ነግደ ሀብት ብታገኝም ተሹመ በሕዝብ ላይ ብትሰለጥን ክቡራን ሆነ የወርቅ ካባ ብትለብስ የምትጨርሰው እንደ ተራ ሰው አፈር ለብሰ ነው። ልብ በል። ባለማወቅ ትጀምራለህ፣ በመዘንጋት ትጨርሳለህ። ዕውቀት አላመጣህምና ዕውቀትም ይዛ አትሄድ። በለቅሶ ትጀምራለህ፣ በጭንቅ ትጨርሳለህ። በሰው ቅፍ ትጀምራለህ፣ በሰው ሸክም ትጨርሳለህ። በአንድ ወቅት ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። 2 ልጆችም ወልደው ነበር። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምተው ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ሰራ። ከዚያ ወደ ናፈቁት ቤተሰቦቹ ለመሄድ ሲነሳ ያልገመተው ነገር ከቀጣሪዎቹ ሰማ። ደሞዙ በተለያየ ምክንያት ተቆራርጦ ከሚጠብቀው ከግማሽ በታች የሆነውን 3000 ብር ተሰጠው። የተሰጠውን ተቀብሎ እግረ መንገዱን ስራ ካገኘ እየሰራ ጠርቀም ያለ ብር ይዞ ቤተሰቦች ጋር ለመሄድ ይወስናል። በመንገዱ አንድ ሸምገል ያሉ አባት አገኘ። ወዴት ትሄዳለህ ልጄ? ከየት ነውስ የምትመጣው? ብለው ጠየቁት። እሱም ከመጀመሪያው እስከ መጨረሻ የሆነውን ነገራቸው። እሳቸውም እንዲህ አሉት፣ እንግዲያውስ የምትፈልገውን ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በል 1000 ብሩን አምጣና እነግርሃለሁ አሉት። የቸገረው ነውና አንስቶ 1000 ብሩን ሰጣቸው። እኒ አባትም አቋራጭ ነው ብለ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው አሉት። 2ኛውን ሺህ አምጣና 2ኛውን መንገድ ልንገር ይሉታል። እሱም በየዋነት 2ኛውን ሺህ ይሰጣል። በማገባ አትግባ፣ ይህ ደግሞ 2ኛው ምክሬ ነው አሉት። በቃ ይሄ ነው አባት ቢላቸው፣ አዎ ልጄ 3ኛውን አምጣና በጣም አስፈላጊውና የመጨረሻውን ስጦታዬን ልስጥህ አሉት። እሱም ሰጠ። እሳቸውም ክፉ ለማድረግ አትቸኩል ብለውት በባዶ ኪሱ ከ3ቱ ምክሮቹ ጋር አሰናበቱት። እሱም ጉዞን ወደ ቤቱ አደረገ። ታዲያ በመንገድ ነጋዴዎች አግኝቶ እያወጋ ሲጓዝ መሸ። ነጋዴዎቹም ለምን በአቋራጭ አንሄድም በማለት ጉዞ ጀመሩ። እሱም አብሯቸው ጉዞ እንደጀመረ የሽማግሌው አባት ምክር አንድ ትዝ አለው። አቋራጭ ነው ብለ በማታውቀው መንገድ አትሂድ የሚለው ምክር። ስለዚህ ተመልሶ በሚያውቀው መንገድ ተጓዘ። ብቻውን ከጨለማ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰውም ይኸውልህ ወንድሜ እዛ ቤት ሂድ ያሳድራል፣ ነገር ግን እዛ ቤት የገባ አይወጣም፣ ለማንኛውም እድልን ሞክር። እሱም የተባለበት ቤት አንኳኩቶ ቤት የእንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆነ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ተገለው ከተማው ለቅሶ ብቻ እኮ ነው የሆነው አለው። ያቺ በ1000 ብር የገዛት ምክር በብር የማትገዛ ሕይወቱን አተረፈችለት። ስለመሸ የቤቱን መቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው። በዛ ላይ ማስፈራራቷ ወደ ጓዳ እስክትገባ ናፈቀ። ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማገባ አትግባ የሚለው ምክር ሆዱ በጠየቀ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና። የቤቱ ባለቤት ከመሄድ በፊት የማሳይ ነገር አለኝ ብሎ ወደ ጓዳ ወሰደውና የሰው አጽም የሞላበት ሜዳ አሳየው። እንግዳውም ይሄ ምንድን ነው ማለት ፈልጎ ነበር፣ ግን በማገባ አትግባ ብሎ ራሱን እየነቀነቀ ዝም አለ። የቤቱ ባለቤትም ተገርሞ በእውነት አንተ የምትገርም ሰው ነህ፣ ይህ የምታየው ሰው ሁሉ ስለ ሚስቴ የማገባቸውን አስተያየት ስለሰጡ የተገደሉ ናቸው። እንዳንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለሆንክ የሀብቴን 1/4 ሰጥቻለሁና ይዘህ ሂድ ተብሎ ባለብዙ ሀብት ሆኖ ወደ ቤቱ ሄደ።
እዛች የቀድሞ ደሳሳ ጎጆ የደረሰው ከሌሊቱ 6 ሰዓት አካባቢ ነበር። ሁሉም ነገር ቢለወጥም ቤቱን ግን አላጣውም ነበር። በትልቅ እንጨት የምትዘጋ በሩን ገፋ ሲያደርጋት ተከፈተች። አይኑ ግን ከማያምነው ነገር ላይ አረፈ። ሚስቱ 2 ጎረምሶች መሃል ተኝታለች። በንዴት ጦፎ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል 3ኛው ምክር ትዝ አለው። ክፉ ለማድረግ አትቸኩል የሚለው። ከቤቱ ውጪ በተጋደመው ዛፍ ላይ ቁጭ ብሎ አደረ። ሚስት በጠዋት ተነስታ ደፋ ቀና ስትል ድንገት ባሏን ስታየው እልልቷን አቀለጠችው። ዘላ ተጠመጠመችበት። ከእንቅልፉ የነቃው ባል በመደናገጥ ላይ ሳለ እጆቹን ይዛ ወደ ቤት ገብታ 2 ጎረምሶች አስተዋወቀችው። ይህ የመጀመሪያ ልጅ፣ ይህ ደግሞ 2ኛው ነው ብላ። እንግዲህ የመጨረሻው ምክር የልጆቹን ነፍስ ከማጥፋት ረዳው ማለት ነው። ሰውየው 3ቱ የሽማግሌው አባት ምክሮች በደስታ ከቤተሰቡ ጋር እንዲቀላቀል አደረጉት። እናም አቋራጭ ነው ብለ በማታውቀው መንገድ አትሂድ፣ በማያገባ አትግባ፣ ክፉ ለማድረግ አትቸኩል።